ጀመረ ምንድነው አገልግሎቴ ማንንም ማገለግለው ለምንድነው ማገለግለው የሚሉትን ራስሽን ጠይቅ አለብሽ እንዳልኩሽ መጀመሪያ አካባቢ ነኝ ጥርት ያለ ነገር ስላልነበረኝ በቃ ማገልገሉ ነው የሚታየኝ እና ኢቭን ከተጸለየም አሁን በቃ እግዚአብሔር ይጠቀምብሻል እንደዚህም ከተባለ ዋው በቃ ይሄ ምክንያቱም ብዙ ጊዜ ሚሳልብሽ እሱ ነው ግን እንዳልኩሽ እግዚአብሔር ከስቴጁ ይልቅ የሚፈልገው አንቺን ነው መጀመሪያ ህይወትሽን ነው እሱ መገለጥ የሚፈልገው በህይወታችን በህይወትሽ ሊገለጥ ከሆነ ደግሞ የመንፈስ ፍሬ ባንቺ በኩል መታየት አለበት በህይወትሽ የመንፈስ ፍሬ ደግሞ እንዲታይብን ኑሮውን መኖር አለብን ትግስት ያስፈልገናል ትግስትን የሚያመጣ ነገር ይገጥምሻል ፍቅር ያስፈልግሻል ፍቅርን የሚያመጣ ነገር ታልፊያለሽ አገልግሎትሽ ተፈትኖ ለሰዎች አሁን እግዚአብሔር በእኛ በኩል አልፎ ሰዎችን እንዲነካ ነው አይደል የሰጠን ጊፍት አለ ሁላችንም ላይ የተለያየ አለ ሁሉም ሰው የተሰጠው ነገር አለ መድረክ ላይ የምናገለግለውም ደግሞ የተሰጠን ነገር አለ በእኛ ውስጥ አልፎ እግዚአብሔር ህዝቡ እንዲያገለግል ቤተክርስቲያን እንዲጠቀም ነው እንዲጠቀም ደግሞ ከሆነ የሚጠቅም ነገር እንዲመጣ ከሆነ አንቺ ላይ ደግሞ አንቺ መሰራት አለሽ ዝም ብሎ ከመሬት ተነሰሽ ለብለብ ያለ ነገር ኢሞሽን ሊነካ ይችላል እንጂ ምንም ፍሬ ያለው ነገር አያፈራም ስለዚህ እግዚአብሔር ሁሉ ጊዜ ትክክለኛ ከሆነ ፍሬ ጋር ስለሆነ ጉዳዩ አንቺን ይሰራሻል እና እኔ አሁን በጥቂቱ ታውቂያለሽ አልበም ከማውጣት መዝሙር ከማውጣት በፊት ወደ 10 አመት 11 አመት የነበረኝ ህይወት አለ እና ያ 11 አመቱ የመዝሙር ልምምድና የግጥም ልምምድ አልነበረም አይደል የህይወት ፈተና ነው የነበረው ምክንያቱም ብዙ ያልተሰራውት ብዙ ፕሮፐር ብዙ ያልተቀረጸ ያልተቦረሸ ነገር ነበረኝ ልጅ ነኝ በሁሉ ነገር ልጅ ነኝና በመንፈሳዊ ነገርም ልጅ ነኝ ስለዚህ እንዴት አድርጎ ነው የሚያቀርበኝ ስለዚህ እነዛ አሁን ያልሻቸው ዝም ያሉ ጊዜዎቹ ፈታኝ የሆኑ ጊዜዎቹ እግዚአብሔር ባንቺ ላይ ብዙ አላማ አለው ግን የሚያስብሉ አለ አይደል like ninja I don't think you're going to use me ያኔ እግዚአብሔር አንዳንዴ እንደዛ ይሰማኝ ነበር ማለት እግዚአብሔር እንደሚወደኝ ያውቃለሁ ግን በእኔ አልፎ ተጠቅሞ ሌላውን የሚለው ኮንሰፕት ግን I don't think so ግን በቃ ወደዋለሁ ምናምን እምልበት እንደዛ ያስባለኝ ምንድነው ዙሪያዬን ሳየው ፔንፉል ስለነበረ አንዳንድ ማልፍበት ነገር እና እኔ ማገልገል ብዬ ያሰብኩት ነገርና ማልፍበት ነገር ስለማይመጣጠንልኝ I don't think so ይሄ ነገር አልፎ እግዚአብሔር አሁን የተናገረኝ እኔ እንጃ የሚያስብል ነገር አለ ግን አለፈ በኋላ የሚገባሽ እግዚአብሔር እንዲሁም ቫልዩ የሚያደርገው ጆርኒውን ነው አብሮሽ ወክ የሚያደርገው በእነሱ መንገዶች ላይ በእነሱ መንገዶች ጊዜ አብሮሽ ወክ የሚያደርገው እሱ ቫልዩ ያደርገዋል እግዚአብሔር ገባሽ ምክንያቱም እዛ ላይ ባህሪሽን ይሰራዋል ሚራገፈው ይራገፈልሻል ቪዥንሽን ያጠራዋል የሚናገረውን ይናገርሻል አቅጣጫሽን በደንብ እያሳየሽ ይሄዳልና ብዙ ደግሞ ያው እኛ ዋናው ከባይብል መውጣት አንችልም ተመልሰን ወደ ቃሉ አይደል የምንሄደው እግዚአብሔር ሁሉ ጊዜ እንደዚህ ነው የምታገለግሉኝ እንደዚህ ነው የምታረጉልኝ እንደዚህ ነው የምጠቀምባችሁ ያላችሁ ሰዎች ባንዴ ተነስተው አልሆኑ ከተናገራቸው በኋላ ያው የሆነውን ታውቂያለሽና ዳዊትን ማንሳት ይቻላል